ሰላም ውድ የክሊክ AI ተከታታዮች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም የምንመለከተው ስለ AI ክሎኒንግ ነው። ይህን ቪዲዮ አስታውሳችሁት? Hey, do you want to make a social media videos but hate being in front of the camera? Well, I've got some awesome news for you. إنشاء فيديوهات لوسائل التواصل الاجتماعي دون الظهور أمام الكاميرا. Vous pouvez désormais vous cloner grâce à l'IA. Oui, votre clone IA peut réciter votre texte, bouger comme vous, y ahora puedes clonarte a ti mismo con IA. Sí, tu clon de IA puede decir tu guión, moverse como tú y crear videos mientras tú te crazy, right? I will show you how it works. አሁን ያያችሁት ቪዲዮ በመጀመሪያው ፕሮግራሜ ላይ የራሳችሁን የAI ክሎን ሰርታችሁ ከ170 በላይ በሆኑ ቋንቋዎች እንዴት የቲክቶክ የዩቲዩብ ኮንቴንት እንደምሰሩ አሳያችኋለሁ ባልኩት መሰረት ዛሬ የምንመለከተው ስለ ዲጂታል AI ክሎኒንግ ነው። ከዛ በፊት ግን በዚህ ሳምንት ካዩዋቸው AIን የተመለከቱ ዜናዎች አንዱን ላጋራችሁ። እቺ የምትመለከቷት ኪዮን ትባላለች። ኪዮን ሄግስፊልድ በተባለ የAI ካምፓኒ የተሰራች የመጀመሪያዋ የAI ፖፕ ስታር ነች። ኪዮን ታዲያ በዓለም አቀፍ ደረጃ በጣም እውቅናን አግኝታለች። ዘፈኖቿን በጣም እየታዩላት ነው። ታዲያ ኪዮን በዚህ ሳምንት የ$50 ሚሊዮን ኮንትራት መፈረሟ እየተነገረ ነው። ከኮንትራቱ በተጨማሪ ዓለም አቀፍ ቱር እንደሚኖራትም አዘጋጆቹ እየተናገሩ ነው። ይህ የሚያመለክተው ታዲያ በቅርቡ በሙዚቃውና በፊልም ኢንዱስትሪው በAI የተሰሩ አክተሮችንና ዘፋኞችን ማየታችን የማይቀር ነገር ነው። ዛሬ ግን እኛ የምንመለከተው በAI የተሰሩ ሌሎች አክተሮችን ወይም ዘፋኞችን ሳይሆን በAI ራሳችንን እንዴት ክሎን አድርገን የዩቲዩብ የቲክቶክ ኮንቴንቶችን እንደምናዘጋጅ ነው። በነገራችን ላይ ዛሬ የምንሰራው የAI ክሎናችን እኛን ተክቶ ማንኛውንም አይነት የሶሻል ሚዲያ ኮንቴንት በእኛ ምትክ ሆኖ የሚሰራልን ነው። ክሎኒንግ ምንድነው፣ እንዴት ይሰራል የሚለውን ዛሬ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው ቆዩ። ዲጂታል ክሎኒንግ 3 ደረጃዎች አሉት። የመጀመሪያው ደረጃ ዛሬ የምናየው ምስላችሁንና ድምጻችሁን የሚመስለው የእናንተ አምሳያ ነው። ሁለተኛው ግን ከድምጽና ከምስል ባለፈ የእናንተን ባህሪ የሚላበሰው የክሎን አይነት ነው። ሶስተኛውና ላቅ ያለው የክሎኒንግ ቴክኖሎጂ ከምስል ከድምጽና ከባህሪ አልፎ የእናንተን ዕውቀት ወስዶ ሙሉ ለሙሉ እናንተን የሚመስለው የክሎኒንግ ደረጃ ነው። ዛሬ እኛ ግን የምንመለከተው ምስልና ድምጻችንን የሚወስደውን የክሎኒንግ ቴክኖሎጂ ነው። ወደዛው እንለፍ። ሄጅን ዌብሳይት ይህን ይመስላል። በጉግል ኢሜይላችን ሳይን አፕ ማድረግ እንችላለን። ሳይን አፕ እንዳደረገን እዚህ ጋር ሁለት ምርጫ ይሰጠናል። ክሬተር ቨርዥን እና ፍሪ ቨርዥን አላቸው። ለመጀመሪያ ያህል ፍሪ ቨርዥኑ 3 ቪዲዮዎችን መስራት ያስችላችኋል። በወር የ3 ደቂቃ የሚያክሉ የ3 ቪዲዮዎችን በወር መስራት ትችላላችሁ። አቫተር መፍጠር ትችላላችሁ። ስለዚህ በፍሪ ቨርዥኑ መስራት ትችላላችሁ ማለት ነው። እኔም በፍሪ ቨርዥን እመርጣለሁ ማለት ነው። እዚህ ጋር እንዳያችሁት አንዳንድ ጥያቄ ይጠይቃችኋል። እሱን እየሞላችሁ ኔክስት ማለት ነው። እንግዲህ የጠየቃችሁን ጥያቄ ሞልታችሁ እንደጨረሳችሁ ወደ ሄጅን ሆም ፔጅ ያመጣችኋል። ሆም ፔጁ ይሄን ይመስላል። ቪዲዮ ክሬት ማድረግ እንችላለን። የራሳችንን ክሎን መፍጠር እንችላለን። እንግዲህ ዛሬ የምንሰራው 3 ነገር ነው። የመጀመሪያው የራሳችንን አቫተር ወይንም ክሎን እንፈጥራለን። ያንን ከፈጠርን በኋላ ያንን ክሎን ተጠቅመን ስክሪፕት ሰተነው የማንኛውንም አይነት ቪዲዮ መስራት እንችላለን ማለት ነው፣ በፈለግነው ቋንቋ። በሶስተኛ ደረጃ ደግሞ የምናየው እንደገና ወደ ሌላም ቋንቋ ትራንስሌት አድርገን 2 ቪዲዮዎችን ሰርተን እንጨርሳለን ማለት ነው። ስለዚህ መጀመሪያ የምናደርገው ክሎን መስራት ነው። አቫተር የሚለው ውስጥ እዚህ ላይ እንገባለን። ክሎን ስትሰሩ በሁለት መንገድ መስራት ትችላላችሁ። አንደኛ ፎቶ በመጠቀም፣ ሁለተኛ ደግሞ ቪዲዮ በመጠቀም። የበለጠ ቆንጆ ክሎን ለመስራት ቪዲዮ ብትሰጡት ይመረጣል። ቪዲዮ የሚለውን እመርጣለሁ ማለት ነው። ቪዲዮ እንደመረጣችሁ እዚህ ጋር ኢንትሮዳክሽን ትሰጣችኋለች። Here's how to film it right. Choose a background that is quiet and well lit. Depending on what equipment you have available, you can shoot your avatar with a professional camera, a webcam, or your phone. ቪዲዮ ተጠቅመን ክሎን የምናደርግ ከሆነ የምንሰራው ቪዲዮ የ2 ደቂቃ መሆን አለበት። ማንኛውንም ቋንቋ ተጠቅመን ሊሆን ይችላል። ጥሩ ባክግራውንድ ሊኖረን ይገባል። ጥሩ ላይት ሊኖረን ይገባል። ሞባይል መጠቀም እንችላለን። ካሜራ መጠቀም እንችላለን። ዋናው ነገር ግን ብዙ እንቅስቃሴ ያልበዛበት ጥሩ ቪዲዮ የ2 ደቂቃ ቪዲዮ ቀርጸን ስለፈለግነው ነገር እያወራን የ2 ደቂቃ ቪዲዮ ቀርጸን እንሰጣለን ማለት ነው። ያዘጋጀሁት የ2 ደቂቃ ቪዲዮ አለ። እሱን ጌት ስታርትድ በማለት እዚህ ጋር ጌት ስታርትድ እንለውና
እዚህ ጋር መመሪያ ይሰጠናል። እሱንም ኔክስት እንለዋለን። አፕሎድ እንድናደርግ ይጠይቀናል። እኔ ያዘጋጀሁትን የ2 ደቂቃ ቪዲዮ እንሰጠዋለን ማለት ነው። እዚህ ጋር አፕሎድ አድርጎ እንደጨረሰ የመጀመሪያ ጊዜያችሁ ከሆነ ክሎን ለመስራት እውቅና እንድሰጡት ወይንም ኮንሴንት እንድሰጡት ይጠይቃቸዋል። እሱን ኔክስት ስንለው ቀጥሎ የሚያመጣው ስቴፕ እሱ ነው የሚሆነው። ኮንሴንት ሰጠዋለሁ። ኮንሴንት ወይንም እውቅና ሰጥቼው ሲጨርስ ወደ ቀጣይ ስቴፕ እንሄዳለን ማለት ነው። እዚህ እንደምታዩት ክሎናችንን ፈጥሮ ጨርሶልናል ማለት ነው። ይሄ ክሎን በማንኛውም ሰዓት ማንኛውንም አይነት ስክሪፕት የሰጠነው እንደኛ ሆነው ኮንቴንት ይሰራልናል ማለት ነው። በተለይ በቲክቶክ በዩቲዩብ ኮንቴንት መስራት የምትፈልጉ ወይም ፕሮዳክታችሁን ወይም ሰርቪሳችሁን ማስተዋወቅ የምትፈልጉ ግን ካሜራ ፊት መውጣት የማትደፍሩ ሰዎች እንደዚህ ክሎናችሁን በመጠቀም የፈለጋችሁትን አይነት ኮንቴንት ወይም ማስታወቂያ መስራት ትችላላችሁ። እዚህ ጋር እንደምታዩት ክሎናችን ዝግጁ ሆኗል። ከዚህ ቀጥሎ የምንሰራው ቪዲዮ ወይንም ኮንቴንት ክሬት እናደርጋለን ማለት ነው። እዚህ ጋር ክሬት የሚለው ላይ ገብተን ክሬት ቪዲዮ እንለዋለን። ክሬት ቪዲዮ ስንለው ወደ ሄጅን ኤአይ ስቱዲዮ ይወስደናል ማለት ነው። የሄጅን ኤአይ ስቱዲዮ ይህን ይመስላል። እዚህ ጋር ታይም ላይን አለው። ዲፎልት የሆነ አቫተር ፈጥሮልናል። እሷን እንቀይራታለን። ቅድም ራሳችን በፈጠርነው ክሎን ማለት ነው። እዚህ ጋር በቀኝ በኩል በመምጣት ሪፕሌስ አቫተር የሚለውን እንነካለን። እዚህ ጋር እኛ የፈጠርነው የራሳችን ክሎን አለ። እሱን እንመርጥለታለን ማለት ነው። እዚህ ጋር ያለው ቪዲዮ እንግዲህ እኛ የፈጠርነው ክሎን ነው። ቮይስ የሚለው ሴክሽን ላይ ከቪዲዮ ላይ የራሳችንን ቮይስ ወስዶልናል ማለት ነው። እሱን መቀየር ከፈለጋችሁ ቮይስ ከ170 በሆኑ ቋንቋዎች መጠቀም ትችላላችሁ። ሌላ ቮይስ ከፈለጋችሁ ደግሞ እዚህ ጋር በመግባት ቮይስ መምረጥ ትችላላችሁ። እንደምታዩት እዚህ ጋር የተለያዩ ሀገራት ቋንቋ አለ። የፈለጋችሁትን ቋንቋ ተጠቅማችሁ ቮይሳችሁን ማስተካከል ትችላላችሁ ማለት ነው። የቮይስ ላይብረሪ ያለው ከዛ ውስጥ መምረጥ ትችላላችሁ። በዚህ በኩል እንደምታዩት ስክሪፕት የምንሰጥበት ሴክሽን ነው። እዚህ ጋር መስራት ስለምንፈልገው ኮንቴንት ስክሪፕት እንሰጠዋለን ማለት ነው። በዛ ስክሪፕት ተንተርሶ ክሎናችን ያንን ኮንቴንት ይሰራልናል ማለት ነው። እዚህ ጋር ያዘጋጀሁት በቻት ጂፒቲ ያዘጋጀሁት ስክሪፕት አለ። እሱን ኮፒ እናደርግለታለን። እዚህ ጋር ስክሪፕታችንን ፔስት እናደርግለታለን። ይህ እንግዲህ ክሎናችን የሚሰራው ወይንም የሚያነበው ስክሪፕት ነው። እሱን ሰጥተነው ስክሪፕታችንን ሰጥተን ስንጨርስ ሁሉ ነገር ካስተካከልን በኋላ ላይ ጀነሬት እንለዋለን ማለት ነው። እንደምታዩት ቪዲዮአችንን ጀነሬት እያደረገልን ነው። እንደምታዩት እንግዲህ ኮንቴንታችንን ወይንም ቪዲዮአችንን ሰርቶ ጨርሰውልናል። እስቲ እንመልከተው። Hello, my name is Simon and you are watching the Click AI YouTube channel. Today, I'm going to show you a detailed step-by-step process of how you can leverage AI cloning to automate your social media content creation or business advertisement. Welcome back to Click AI. In this video, we're diving into one of the most powerful tools in the AI world right now, HeyGen's AI clone feature. This technology is changing the way creators, business owners, and marketers produce content. And the best part, it works even when you're not there. So let's get started. Step 1, record a short 2-minute video of yourself. This is the clip HeyGen will use to create your digital clone. Make sure you record in good lighting, speak clearly, and keep the camera steady. እንግዲህ እንዳያችሁት የሰጠነውን 2 ደቂቃ ቪዲዮ ተጠቅሞ ክሎናችን በሰጠነው ስክሪፕት መሰረት ኮንቴንት ይሰራል ማለት ነው። ይሄ የምታዩት ለቲክቶክ የሚሆን 9:16 የሆነ ቪዲዮ ነው። ከፈለጋችሁ ደግሞ 16:9 ማድረግ ትችላላችሁ። ሳይዙን የቪዲዮ ሳይዙን በፈለጋችሁት መጠን መቀየር ትችላላችሁ። ከዛ ቀጥሎ ቪዲዮአችሁን ዳውንሎድ ማድረግ ስትፈልጉ እዚህ ጋር ዳውንሎድ ማድረግ ትችላላችሁ። እንግዲህ ክሎናችንን ተጠቅመን ቪዲዮ ከሰራን በኋላ ቀጥሎ ደግሞ የምናየው ለምሳሌ አሁን ይሄ በእንግሊዘኛ የተሰራ ቪዲዮ ነው። ወደ ሌላ ቋንቋ መቀየር እንችላለን። ለምሳሌ ወደ አረበኛም ወደ ፈረንሳይኛም መቀየር እንችላለን። በቀላሉ እዚህ ጋር ትራንስሌት የሚለውን በመንካት መቀየር እንችላለን። ሆም ፔጅ ላይ በመሄድ ግን
እዚህ ጋር እንደምታዩት ክሬት የሚለው ላይ ስትመጡ መጀመሪያ ያደረግነው ክሬት ቪዲዮ ላይ ነው። አሁን ደግሞ ትራንስሌት ቪዲዮ የሚለውን እንነካለን ማለት ነው። እዚህ ጋር ሁለት ምርጫ ይሰጣችኋል። ድምጽ ትራንስሌት ድምጽ በመስጠትና ከነ ቪዲዮ በመስጠት እኛ ቪዲዮ እንለዋለን። This 30-second hack is helping creators go viral in countries they've never even visited. Here's how. On AGen, select Translate Video, and for the best results, choose Hyper-Realistic Translation. እዚህ ጋር እንደምትመለከቱት ልክ እንደ ቅድሙ ቪዲዮ እንድንሰጠው ይጠይቀናል። እሱን እንሰጠዋለን። ዳውንሎድ ያደረግነውን ቪዲዮ እንሰጠዋለን። ከዛ ቪዲዮአችንን ከሰጠነው በኋላ እዚህ ጋር ላንጉጅ ያስመርጠናል። በነገራችን ላይ የምንጠቀመው የፍሪ ቨርዥኑን ስለሆነ የተወሰኑ ቋንቋዎች ብቻ ነው አቬሌብል የሚያደርግልን። ፔድ ቨርዥኑ ግን 175 ቋንቋዎች አሉት። ለጊዜው እኛ እዚህ ጋር ካሉት ውስጥ እንበል አረብኛ እንምረጥለት። አረብኛ ከመረጥን በኋላ ትራንስሌት እንለዋለን። ትራንስሌት ለማድረግ ትንሽ ሰከንድ ወይንም ደቂቃ ነው የሚፈጅበት። እስኪጨርስ እንጠብቀዋለን ማለት ነው። እንደምታዩት ቪዲዮአችንን ከእንግሊዘኛ ወደ አረብኛ ትራንስሌት አድርጎ ጨርሶልናል ማለት ነው። እንደምታዩት እዚህ ጋር በአረብኛ ቋንቋ ትራንስሌት የተደረገውን እስቲ እንየው። مرحبا، اسمي سايمون وأنتم تشاهدون قناة كليك AI على يوتيوب. اليوم سأعرض لكم عملية مفصلة خطوة بخطوة حول كيفية الاستفادة من استنساخ الذكاء الاصطناعي لأتمتة إنشاء محتوى وسائل التواصل الاجتماعي أو إعلانات الأعمال التجارية. مرحبا بكم من جديد في كليك AI. في هذا الفيديو سنغوص في واحدة من أقوى الأدوات في عالم الذكاء الاصطناعي حاليا، وهي ميزة الاستنساخ بالذكاء الاصطناعي من HeyGen. هذه التقنية تغير طريقة إنتاج صناع المحتوى وأصحاب الأعمال والمسوقين للمحتوى. يعمل حتى عندما لا تكون موجودا. لنبدأ. እንግዲህ እንዳያችሁት ክሎናችን በእንግሊዘኛም በአረብኛም ኮንቴንት ሰርቶልናል። የምንሰጠውን አይነት ስክሪፕት በፈለግነው ቋንቋ ኮንቴንት መስራት እንችላለን ማለት ነው። ይህን ይመስላል እንግዲህ አረብኛውም ጥሩ ነው፣ እንግሊዘኛውም ጥሩ ነው። በፈለጋችሁት አይነት የቪዲዮ ሳይዝ ቪዲዮ ሰርታችሁ ዳውንሎድ ማድረግ ትችላላችሁ። ኤአይ ቴክኖሎጂ የራሳችንን ክሎን ሰርተን በፈለግነው ጊዜ የተለያየ ስክሪፕት በመስጠት ኮንቴንት እንድንሰራ የሚያስችል ደረጃ ደርሷል ማለት ነው። በዚህ መሰረት ክሎናችሁን ሰርታችሁ በምትፈልጉት ቋንቋ በተለያየ ጊዜ የተለያየ ስክሪፕት እየሰጣችሁት ኮንቴንት እየሰራላችሁ ለቲክቶክም ለዩቲዩብም ቪዲዮ መልቀቅ ትችላላችሁ ማለት ነው። እንግዲህ በኤአይ ክሎን ላይ የሰራሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ኮሜንት አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ አገኛችኋለሁ። ሰላም ቆዩን።